አሰላሙ አለይኩም። እዚህ ጋር እንደምታዩት ይሄንን የመሰለ ሮኮቦት በኢፖክሲ ልሰራ ነው ማለት ነው። እንዴት እንደምሰራ አሳያችኋለሁ። እዚህ ጋር እንደሚታያችሁ እቃዎቼን አቀራርብ ያለው እዚህ ጋር እዩት። በባለፈው የኢፖክሲ እንትን ልሰራ ነው ብያችሁ ነበር። ለማንኛውም ቦታ ስለማይበቃኝ ሁሉንም መስራት አልችልም። ሰርቪስና ሮኮቦት ለመስራት ሶስት ነገር ያስፈልጋል። ምክንያቱም ያው ሶስት ነገር ስላችሁ ሶስት ብቻ ሳይሆን ሶስት ጣውላዎች፣ አንደኛው የሰርቪስ አንዱ፣ ሁለቱ ደግሞ የሮኮቦት። አሁን ለምሳሌ እዚህ ጋር የሮኮቦቱን የማን ነው የሰርቪሱን ሰርቼ ጨርሻለሁኝ። ይሄ የስኳር ቃይቷ ነች እንደምታዩት በጣም ቆንጅዬ የምታምር ሰርቻለሁ። ይሄ ሰርቪሱ ነው እንግዲህ ጆክ ካሳ ምናምን አድርገን የምናቀርብበት ነው። ይሄን ይመስላል ማለት ነው። ከዛ በኋላ አሁን ይሄኛውን ጣውላ ለመስራት እዚህ ጋር ምን እንዳቀረብኩ ይታያችኋል። ጓንት፣ ሚዛን፣ ካሳዎች። እዚህ ጋር ደግሞ ውሃ ልክ ቢጫው የሚታያችሁ ውሃ ልክ ነው። እሱ የግድ ነው። ውሃ ልኩ መስተካከል አለበት ማለት ነው። እኔ በጣም ነው ያሰቃየኝ ክፍሌ። ምንም አይነት የውሃ ልክ መጠን የለውም። በጣም ያናድዳል። አንድ ቦታ አገኘዋለሁ። በጣም ነው የሚያስጠላው። ለማንኛውም ይሄንን ይመስላል። አሁን በሚዛናችን ይሄንን ጣውላ ለመስራት 135 ግራም ኢፖክሲ፣ 45 ግራም ደግሞ ሃርድነሩ ማለት ማጠንከሪያው ነው። ይሄኛው ደግሞ የሚያብረቀርቅ ነገር እንዲሆን የሚያደርገው ነው ማለት ነው። አሁን ቦታው ስለማይመቸኝ እዚህ ላይ እንዳይንጠባጠብ ብዬ በማሰብ ለብቻው ወደ ጎን ሆኜ አታዩኝም ሳቀላቅለውና ሚዛኑን ሳስተካክል እና አስተካክዬ ሚዛኑን ሁሉን ነገር አድርጌ በቀላቅዬ ጨርሼ ስትቀላቅሉ አሳያችኋለሁ። በመሃል ግን እጄ ስለሚቆሽሽ ምናምን ስልክ መነካካት አልችልም። ስለዛ ቀላቅዬ ሁሉንም ነገር ጨርሼ ላፈሰው ስለመጣለሁኝ። ምክንያቱም ቦታውም አይመቸኝም። ይሄ ጥላ ራሱ ይታያል። ይሄ እጄ ራሱ እንትን ምለው ጥላ ነው እና ቦታው ስለማይመቸኝ ነው። በጣም ይቅርታ። የምትፈልጉት ነገር ካለ ግን በውስጥም ይሁን በኮሜንት ብትጠይቁኝ ቦታ አመቻችቼና ቀላል በሆነ መልኩ አሳያችኋለሁኝ ማለት ነው። ስለዛ አሁን ነገሮችን አቀላቅዬ ሁሉ ነገር ጨርሼ ሳፈሰው እንዴት እንደምናፈሰው ማረግ ያለብንን ነገር እነግራችኋለሁ ማለት ነው። እንዳትሳሳቱም ደግሞ ምን ነገር እንደሚያሳስታችሁ የፈለገ ነገር ቢሆን ሚዛን ላይ በጣም ነው መጠንቀቅ ያለባችሁ። አንዲት ነገር በአንዲት ነጥብ እንኳን ከተበላለጠና ካነሰ ሁሉም ነገር ነው የሚበላሸው። ስለዚህ የምትለኩበት ሚዛን ትክክለኛና ጥሩ ሚዛን ማግኘት አለባችሁ እና ከዛ ከሚዛኑና ከሚክሱ ውጪ የውሃ ልክ ነገር በጣም ወሳኝ ነው። ውሃ ልክ ግዴታ ነው። ውሃ ልኩ እኩል በእኩል መሆን አለበት። ስለዛ አሁን ይሄንን አርጋችሁ ስቀላቅለው ያው እንዳልኳችሁ አልታይም። ሜጀሩን ይሄ ምንድነው ስሙ ሚዛኑንም ስለካ አልታያችሁም። ምክንያቱም እዚህ ላይ የምለካው ከሆነ ይንጠባጠባል፣ በጣም ቀጭን ነው። ሁለተኛ ነገር ደግሞ እቃው ሲገፋፋ ሲጫነው ምናምን ውሃ ልኩ ሊለቅብኝ ስለሚችል እዚሁ ላይ ሆኜ አልለካውም ማለት ነው። ስለዛ ለብቻዬ ሆኜ ሚዛኑን መዝኜ ቀላቅዬ ላፈሰው ስል እመጣለሁ። ስትቀላቅሉ ይሄ የኔ ስሪዋን የሚባለው ነው። ስሪዋን የሚባለው ነው። 3 በ1 ነው። 2 በ1 አለ፣ 1 በ1 አለ ማለት ነው። ግን እናንተ ካገኛችሁት እንደ የኔ ምክር 1:1 ሬሾ 1:1 የሆነውን ለምሳሌ ሃርድነሩ ማድረቂያ ለምሳሌ 100 ግራም የሚያስፈልጋችሁ ከሆነ 50 ግራም ሃርድነር 50 ግራም ኢፖክሲ ማለት ነው። 1:1 ማለት 2:1 ማለት ደግሞ 2 ግራም ሁለት መጠኑ ኢፖክሲ ሲሆን አንድ መጠኑ ደግሞ ሃርድነር ማለት ነው። 3:1 ማለት ደግሞ 3 በ1 ማለት ደግሞ 3 እጅ የሚሆነውን ኢፖክሲ 1 እጅ ደግሞ ሃርድነር ማለት ነው። ለምሳሌ 180 ጠቅላላ 180 የሚያስፈልገን ከሆነ 180 ለ3 እናካፍላቸዋለን ማለት ነው። ከዛ ያ የሚመጣው ውጤት የሃርድነሩ መጠን ነው ማለት ነው። ለምሳሌ 300 ያስፈልገናል እንበል። 300 ግራም የምንፈልግ ከሆነ 200 ግራም
250 ግራም የሚሆነው ወይም 240 አካባቢ የሚሆነው ግራም ኢፖክሲ ሲሆን ቀሪው ደግሞ የሃርድነር መጠን ነው ማለት ነው። ስለዛ ይሄንን ያክል ካስረዳኋችሁ ረዘመ በማስረዳትና በመወዛወዝ። ስለዚህ አሁን ምንድነው የምናደርገው? እኔ ቀላቅዬ ሁሉንም ነገር ጨርሼ እመጣለሁኝ ማለት ነው። እናንተ ጠብቁኝ አላችሁበት ቦታ ሆናችሁ። ይሄ ጓንቴን ለብሻለሁኝ። እዚህ ጋር ይሄው ነጭ ከለር ብቻ ነው፣ ምክንያቱም ጣውላው ጥቁር ስለተቀባ ሌላ አያስፈልገውም። እዚህ ጋር ደግሞ ለዲኮር የምትሆን ያክል ትንሽ ወርቃማ ቢጤ ቀላቅዬበታለሁኝ። እንግዲህ እስኪ አብረን እናያለን ማለት ነው። እንግዲህ አሁን ይችን እዚች ጋር ጠረግ እናርጋትና አታስፈልግም ይመስለኛል። ካስፈለገች ግን መጀመሪያ ዳሩን በደንብ ይሄ ጫፍጫፉ ላይ ሄዶ ይሄ ጥጉ ላይ ማለት ነው። እዚህ ጋር ያልነገርኳችሁ ነገር እንዳትረሱ፣ ፕላስተር ግዴታ ነው። ፕላስተር ዳሩን እንደዚህ ጠንከር ያለ ፕላስተር መለጠፍ ይኖርባችኋል ማለት ነው። ፕላስተሩ ለምንድን ነው የሚጠቅመው ካላችሁ፣ አንደኛ እንዳይፈስ ይረዳዋል። ሁለተኛ ነገር ደግሞ ፕላስተሩ ካለ ዳር ያለውንም ያንን እንዲቀባ ያደርጋል ማለት ነው። አሁን እንደዚህ አድርገን ዳሩ ላይ በትንሹ አፍስሰን መጀመሪያ ጥግ ያለውን እናለብሳለን ለሱ እናረግበታለን ጥጉን። ከዛ ይሄ መጀመሪያው አካባቢ ያለ አይደለ ዳር ላይ እንደዚህ በስሱ እናፈስበትና በሚገባ ዳሩ ላይ ይሄ እንደዚህ ያረግን ማለት ነው። በእጃችን በመቀቢያ ካለም ይቻላል፣ ነገር ግን በእጅ ነው የሚመቸው። እኔ የሚመቸኝ በእጄ ነው። ይሄው ይሄንን እንደዚህ ዳሩን በደንብ እንዲነካው ጫፉ ላይ መነካት ስላለበት ማለት ጠርዞቹ ላይ ግዴታ ነው። እንደዚህ ያረግን ያው ዳሩን በደንብ ትቀቡታላችሁ። ፕላስተራችሁ ግን በደንብ መያዙ ማረጋገጥ አለባችሁ፣ ምክንያቱም ይፈሳል እንትኑ እሱን ሳይነካው ወደ መሬት ይፈሳል ማለት ነው። መሬት እንዳይፈስባችሁ ትክክለኛ ፕላስተሩ መጣበቁን ማየት አለባችሁ። ታዲያ ፕላስተሩን መቼ ነው የምናነሳው? አይነሳም ወይ እንደዚሁ ሆኖ ነው ወይ የሚቀረው ብላችሁ ከጠየቃችሁ ፕላስተሩ ከ4 ሰዓት ምናምን በኋላ እኔ አነሳዋለሁ። 4 ሰዓት ከቆየ በኋላ 4 ሰዓት 3 ሰዓት ከቆየ በኋላ አነሳዋለሁ። ቀሪዎቹ ደግሞ ዳሩ ላይ እንዲፈስ ይረዳዋል ማለት ነው። ከዛ ዳሩ ላይ እኔ ያግዘዋለሁ ማለት የረጋ ስለሚሆን በደንብ ስለማይፈስና ስለማይነካው ዳሩን እኔ ደግሞ ዳሩን በደንብ እንዲነካው እንደዚሁ ጓንት ለብሼ እንዲነካካው አረጋለሁ ዳሩን ማለት ነው። እና አሁን ደግሞ ወደ ውስጥ እንደዚህ ውስጥ ላለው አፍስሰን ሁሉም እንዲቀባ እናረጋለን ማለት ነው። መጠኑ የናንተ የጣውላችሁ መጠን ወይም ደግሞ ኢፖክሲ የምትሰሩበት እቃ መጠን ይወስነዋል ማለት ነው። አሁን እንደዚህ ስትቀቢው የጣትሽ እንትን አይወጣም ወይ ስትሉ አይወጣም፣ ምክንያቱም ፈሳሽ ስለሆነ በራሱ ጊዜ ይስተካከላል። ይሄ ማለት ነው በራሱ ጊዜ መስተካከል እንትን አለው። ያው በራሱ ልክ ነው የተሰራው፣ ምንም አይበዛም ምንም አያንስም ማለት ነው። በቃ ልክ የሆነ መጠን ታውቃላችሁ። ምንም ያልተሳሳተ ሲሆን መጠኑ ራሱ ነው ልክ የሚሆንላችሁ ማለት ነው። እንደዚህ ያረጋችሁ እንዲነካው ሁሉም ቦታ ላይ ቼክ ማድረግ አለባችሁ። ዳሩን እንዳልኳችሁ ዳሩ ላይ በደንብ መጠንቀቅ ይኖርብናል፣ ምክንያቱም እዚህ ጠርዝ ላይ ያለው ላይ ይዘንልን ይችላል። ስለዛ ትንሽ መላጣ ነገር ይታይበታል ካልሆነ ልክ ካልሆነ ቦታው ማለት ነው። እና ወሳኙ ምንድነው? ውሃ ልክ እንደዚህ አድርጋችሁ ያማሰላችሁበት ማንኪያ ጠንካራና ወፈር ያለ በደንብ የኬክ አሁን የኬክ ማንኪያዎች አሉ አይደል? እንትኑን የምንጠርግበት ክሬም ምናምን እንደዛ አይነት የሲሊኮን ማንኪያ ካላችሁ በጣም አሪፍ ነው። በደንብ ምንም የሚቀር የለም፣ ሁሉንም ጥርግርግ አድርጎ ነው የሚያወርድላችሁ። ያው እኔ ግን ለጊዜው እየሞከርኩኝ ስለሆነ የተዘጋጀ ነገር የለኝም፣ ለዛ ነው። ይሄንን እንደዚህ ካረግነው በኋላ ወርቁንስ መቼ ነው የምታደርጊው ካላችሁ አሁን በራሴ የምፈልገው አይነት ቅርጽ እያወጣሁኝ አረጋዋለሁ ማለት ነው። አሁን ይሄንንም እንደዚሁ በእጄ ሳይሆን ማለት እየቀባባሁኝ ሳይሆን ዳር ላይ እንደዚህ አርጌ ግራጄ ስለሆነ ትንሽ ቅርጹን አበላሽቶብኛል። ቀጥታ ነው የሆነው። በእርግጥ በኋላ ይደበላለቃል ሁሉም፣ ምክንያቱም ፈሳሽ ስለሆነ ነግሬያችኋለሁ። እንደዚህ ነገር አድርገን እንደዚህ ሆኖ አይቀርም ስለሚቀላቀል የጫፉ ላይ እንዲበዛ ሞክሬያለሁኝ፣ ግን
ዳርዳሩ ላይ ወርቃማው በዛ እንዲል ያስብያለሁ። ግን ያው እንትን ማለት አልችልም፣ ይቀላቀላል በኋላ። ይሄ ወርቃማውን ካረኩት በኋላ ነው እንግዲህ ያው ወርቃማውን ያረኩ አሳይቻችኋለሁ። ይሄንን ይመስላል። ግን አያስታውቅም በኋላ ምን አለፋችሁ፣ ምክንያቱም እንደዚህ ሆኖ የተሰራ ነበረ። ያ በደንብ ግልጽ አይደለም። ለማንኛውም ሲደርቅ አብረን እናየዋለን። ይሄንን ይመስላል። ያው ማብራቱም ከላይ ያንጸባረቀብኝ ነው፣ ብዙ አያስታውቅም። ለማንኛውም ስጨርሰው አብረን እንገናኛለን ማለት ነው። እና በቃ በክፍል 2 ደግሞ ደርቆ እግሩን ምናምን እያረግን እናያለን።